ኤችአይቪ ካለበት ሰው ጋር ያለምንም መከላከያ ግንኙነት ብናደርግ የባል ሊያዝበት እድል አለ ወይ? እንደዚህ ብላችሁ በተዘጋጁ ሰዎች ይንገራችሁ። ይህ ኤችአይቪ ያለበት ሰው ያለበት ስታተስ ይወሰናል። ያ ማለት ምን ማለት ነው? ያ ኤችአይቪ ያለበት ሰው ኤአርቲ ወይም ደግሞ የኤችአይቪ መቆጣጠሪያ መድኃኒቱን በትክክል እየወሰደ በትክክል ወስዶት ያ ቫይራል ሎዱ በጣም የቀነሰ ከሆነ አንዲቴክቴብል አንትራንስሚቴብል የሚባል ደረጃ ላይ ከደረሰ እናንተ በዛ ሰዓት ግንኙነት ብታደርጉ የመያዝ ፕሮባቢሊቲያችሁ 0.ምናምን% ነው። ከዛ ውጭ ግን ቫይራል ሎድ ጨምሮ ምናምን ከሆነ ትያዛላችሁ ማለት ነው። ስለዚህ እንደዚህ አይነት ኮንዲሽን ከሆነ ብቻ ነው እናንተ ላትያዙ የምትችሉ እንጂ ኦልዌይስ ትያዛላችሁ። ስለዚህ ከማንኛውም ሰው ግንኙነት ጋር ስታደርጉ መከላከያ መንገዶችን መጠቀም መቻል አለባችሁ። መታከም፣ መወሰን፣ መመርመር፣ መጠቀም የሚባሉ እነዚህን የመጎችን መጠቀም አለባችሁ ወይ አዘሮች 100% ትያዛላችሁ። ያም ቢሆን እናንተ አንዲቴክቴብል አንትራንስሚቴብል የሚባለውን ለማወቅ የግድ ሰውየው መመርመር አለበት ወይም ደግሞ መመርመር አለባት እሷ። እሱ ነገር ካረጋገጣችሁ ሜቢ እሱም ቢሆን አስተማማኝ አይደለም። ያ ማለት ግን ሰውየው የለበትም ማለት አይደለም። አንዲቴክቴብል አንትራንስሚቴብል ነው ማለት አይታይም፣ መተላለፍ አይችልም ነው የሚለው። እንግዲህ አንዲቴክቴብል አንትራንስሚቴብል ነው ማለት በሚታየው በላቦራቶሪ ቴስት ቼክ ማድረግ ደግሞ ማየት አይቻልም፣ መተላለፍም አይችልም ነው። አንዲቴክቴብል አንትራንስሚቴብል ነው ማለት። ነገር ግን ይህ ማለት ሰውየው ከቫይረሱ ንጹህ ማለት አይደለም። ላተንት ስቴጅ የሚባል አለ። ያ ቫይረሱ ራሱን ከኛ ሴል ወይም ከታካሚው ሴል ጋር ቫይረሱን ዲኤንኤውን አመሳስሎ ሙሉ የሚቀመጥ ማለት ነው። በሆነ ኮንዲሽን ራሱን ሪፕሊኬት ያደርጋል ማለት ነው። ስለዚህ በየትኛው መንገድ ትያዛላችሁ ማለት ነው። ይሄ ሜትር ብቻ ነው እንግዲህ ይሄ ነገር ከሆነ ብቻ ነው ላትያዙ የምትችሉ። ሜቢ ቫይራል ሎዱ በጣም ከቀነሰ አንዲቴክቴብል አንትራንስሚቴብል የሚባለው ደረጃ ከደረሰ ብቻ ነው ማለት ነው። ስለዚህ ኦልዌይስ ትያዛላችሁ። ስለዚህ ቢኬርፉል ፎሎ እያደረጋችሁ የዛሬ ቪዲዮችን ይመስላል። በቀጣይ ሌላ ቪዲዮ እሰራላችኋለሁ። ይመቻችሁ።